ሰላም ቤተሰብ በዚህ አፕሊኬሽን እንግዲህ ያቀናበራችሁ ልጆች የራቁት ፎቶ ይለቃል ተብለዋል ማለት ነው። ነገር ግን መደለት ተችሏል ማለት ነው። ከቻላችሁ ድሌት አድርጉ። እንደዚህ እኔ የምገባበት እየገባችሁ ድሌት አድርጉ ማለት ነው። በደንብ ይታያል። እንደዚህ እየገባችሁ ድሌት አድርጉ ፎቶአችሁን ማለት ነው። መደለት የማትችሉ ልጆች በሙሉ ኦሪጂናል ፎቶአችሁን ድሌት አድርጉ። እንደዚህ ያቀናበራችሁት ቢኖርም ችግር የለውም። ነገር ግን እንደዚህ ኦሪጂናል ፎቶአችሁን ካገኛችሁት ድሌት አድርጉት ማለት ነው። የራቁት ፎቶ እየፖሰተ ይገኛል ማለት ነው። ሊንኩ የራቁት ፎቶ እየፖሰተበት ሊንክ በጣም ብዙዎቹ እየተቀባበሉት ነው። እኔም እዚህ ጋር ለማስቀመጥ ትንሽ ስላስጠላኝ ሊንኩን አላስቀምጥላችሁም። የልጅቷን ፎቶ እንድትወስዱባት ስላልማልፈልግ ማለት ነው። እናም ይሄንን አድርጉ። በጣም 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 ነው የማዝነው። እኔ ልጅቷም ላከችልኝ ሊንኩን፣ እንዲሁም ደግሞ በአይኔም አየውኝ ፖስቷታል ሊንኩ ላይ ማለት ነው። እናንተ ግን እንዳትፖሰቱ እንደዚህ ድሌት አድርጉ ማለት ነው። እኔ ስለ አፕሊኬሽኑ ሙሉ ብደልቱት አይጠፋም ፎቷችሁ። ስለዚህ መጀመሪያ ምንድነው ፎቶአችሁን ድሌት አድርጉና ከዛን አፕሊኬሽኑን ደልቱት ማለት ነው። እንደዚህ እኔ ልክ እንደደለትኩት ድሌት አድርጉ አፑን። ዩቲዩብን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አስቀምጡ የተሰማችሁን ስሜት ማለት ነው። እንዲሁም እንደዚህ ማጥፋት ያቃታችሁ ልጆች ካላችሁ ደግሞ ኮሜንት ላይ እኔ አልቻልኩም ማጥፋት ብላችሁ ኮምቱልኝ፣ እኔ አሳያችኋለሁ ማለት ነው። በቪዲዮ መሰረት ድሌት ማድረግ ትችላላችሁ። ድሌት አድርጉት ማለት ነው። ቪዲዮአችሁን ድሌት አድርጉ። ዩቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ኮሜንት አስቀምጡ። የኢሞ አጠላለፍ፣ የዋትስአፕ፣ የቴሌግራም እንዲሁም ደግሞ የሜሴንጀር አጠላለፍ ከፈለጋችሁ አናግሩኝ። የኢሞና የቴሌግራም የሁሉም ስልኮች የሰውን ስልክ መጥለፍ የምትፈልጉ ልጆች ነገር ግን ለመጥፎ ሳይሆን የባላችሁን ወይንም ደግሞ የፍቅረኛችሁን ስልክ ብቻ በመጥለፍ ራሳችሁን ከመጥፎ ሰው ጠብቁ ማለት ነው። ይሄንን የማስተላልፈው ስለ አፕሊኬሽኑ የምትጠይቁኝ ጥያቄ ካለ ዩቲዩብ ላይቭ ላይ የማለው፣ ቲክታክ ላይቭ ላይ የማለው እየመጣችሁ መጠየቅ ትችላላችሁ ማለት ነው። እና ይሄንን ነው የምለው። ድሌት ማድረግ ከቻላችሁ ድሌት አድርጉ። ቪዲዮአችሁን ድሌት አድርጉት ማለት ነው፣ ያቀራበራችሁትን። አለበለዚያ በጣም መጥፎ ነው። ራቁታችሁን እያስቀመጠ ነው ያለው። እንግዲህን እኔ ድሮም ተጠራጥሬ ነበረ እንትን ሲሰጥ ማለት ነው፣ አለምንም ነገር ሲሰጥ ተጠራጥሬ ነበረ። የ100,000 ብር፣ የ50,000 ብር፣ የ60,000 ብር ቀሚስ ሲያለብስ እኔ ተጠራጥሬ ነበር። እንዲሁም ደግሞ ፎቶአችሁን አቀናብርልኝ ብላችሁ እንደላካችሁ ጡጦ ዝም ያለ ልጆች ደግሞ በጣም 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 አደጋ ላይ ናችሁ ማለት ነው። ለምን ካላችሁኝ በጣም ብዙ ልጆች ውጦ ዝም ብሎናል ምናምን ያሉ ልጆች ናቸው ፎቶአቸው እየወጣ ያለው። እንዲሁም እናንተም ደግሞ ድሌት ማድረግ የምችሉ ልጆች ከ3 ወር በኋላ ምናልባት ሊያወጣው ይችላል ተብሎ ተወርቷል። እንደዛ እንዳያወጣባችሁ ድሌት አድርጉት። እኔ ስለ አፕሊኬሽኑ ይሄ መረጃ ነው ያለኝ ማለት ነው። ሙሉን አፑን እየደወላችሁ ደግሞ እንደዚህ ብሎናል የምትሉ ልጆች እዛው በሽተኛችሁን እዛው ይዛችሁ ቁጭ በሉ። ጀመር ማለት ነው። አፑ 666 ነው። እንደዚሁ ደግሞ የሚያወራችሁ በፈለጋችሁት ቋንቋ ነው። አንድ ሰው መጥፎ ነገር ሲሰራ አዎ አደርገዋለሁ ወይም ደግሞ አድርገዋለሁ ሊላችሁ አይችልም። ስለዚህ የራሳችሁን ከእንደዚህ አይነት ነገር ጽዱ አድርጉ። ከቻላችሁ ድሌት አድርጉ። ካልቻላችሁ ደግሞ አይ ችግር የለብንም ካላችሁ ደግሞ ከ3 ወር በኋላም የሚመጣባችሁን ነገር ራሳችሁ ትዋጡታላችሁ ማለት ነው። እንደዛ ነው እኔ የማስበው። ስለዚህ ከቻላችሁ ድሌት አድርጉ አፑን ማለት ነው። እና ባሳያችሁ መልኩ አፕሊኬሽኑን ደልቱ። ዩቲዩብ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ኮሜንት አድርጉ ማለት ነው። እጅግ አድርጌ አመሰግናለሁ ላይክ ስለምታደርጉ። እኔም ደግሞ የሰማሁትን ያየሁትን ስለሆነ እያጋራኋችሁ ያለሁት። እኔ ለጥንቃቄ አክለው የሰው ልጅ ምን አለ ካለፈ በኋላ ነግረሽም ቢሆን ከምትሉ እኔ አስቀድሜ ሳይደርስባቸው መናገሬ ነው። ነገር ግን አሁን የራቁት ፎቶ የተለቀቀባቸው ልጆች ቁጥራቸው 6 ደርሷል ማለት ነው። 6 ልጆች እኔ ጋር መጥቷል። እኔም ደግሞ ስክሪን ቪዲዮ አድርጉና ላኩልኝ ብያቸዋለሁኝ። ሊንኩንና ፎቶቸውን ግን ልከውልኛል ማለት ነው። ከአንገት በላይ ነበር የላኩልኝ ፎቶቸውን። እኔ ግን አላምንም ብዬ ሊንኩን ስልካቸውን አስገልብጬ ሊንኩን አሳይተውኛል የቱ ጋር እንደፖስተባቸው። በነገራችን ላይ እኔ ኮሜንት ውስጥም ፖስቶ ነበረ። ነገር ግን እኔ ወዳው ነው ድሌት ያደረኩት ኮሜንቱን ማለት ነው።
የተለያዩ ልጆች የራቁት ፎቶ በየኮሜንቱ ስር እየኮመቱ ነው ያሉት። እኔ ኮሜንት ውስጥ ባካችሁን አካውንቴ ይዘጋብኛል፣ የራቁት ፎቶ አታስቀምጡብኝ፣ ይሄንን አታስቀምጡብኝ፣ የራቁት ፎቶ ምናምን አታስቀምጡብኝ። ሊንኩንም የራቁት ፎቶም ሊንክ እያስቀመጡ ነው ያሉት። ዛጋ ያዩ ሰዎች ሊንክ እያስቀመጡ ነው ያሉት። ኢክራምዬ ካየሽው ቪዲዮውን ሊንኩን የተኮመተልሽን ሊንክ ድሌት ብታደርጊ ከቻልሽ ደስ ይለኛል። ብዙ ልጆች ከዛ ሊንክ ላይ እየወሰዱ የራቁት ፎቶ እያቀናበሩ ይገኛሉ ማለት ነው። ሊንኩን ከማታውቁት ሰው ላይ አትውሰዱ። ወይንም ደግሞ ሊንኩን ከፈለጋችሁ እኔ ፕሮፋይል ስራ አለላችሁ የአበሻ ቀሚስም የፈለጋችሁትም። ይህንን ግን የምታደርጉት የምታቀናብሩት ግን ምንድነው ካሰባችሁ ነው። ይሄንን ሁሉን ነገር እንትን ካላችሁ ኃላፊነት የምትወስዱ ከሆነ ነው። እኔ ነገ ከነገ ወዲያ ራቁታችሁን ገንዳ አስመስሎ ቢያመጣችሁ እኔ ተጠያቂ አይደለሁም ማለት ነው። ይህን እንድታቁልኝ እፈልጋለሁ። እኔ ተጠያቂ የምሆነው ምንድነው ተጠያቂ በሆነው ራሴ ያቀናበርኳችሁ ልጆች ወይንም ደግሞ እኔ ሊንክ ሰጥቻችሁ ያቀናበራችሁን ልጆች እንደዚህ ካመጣባችሁ እኔን መጠየቅ ትችላላችሁ። ከዛ በተረፈ ግን እኔን መጠየቅ እኔ ተጠያቂ አይደለሁም። እኔ ልጆችን ምንድነው ልጆቹን ፎቶቸውን ያቀናበርኩላቸው ልጆች እስካሁን ድረስ አልተፖሰተብኝም። ምክንያቱም በታማኝ ሊንክ ነው እንትን ያልኩት ያለውት ማለት ነው እያቀናበርኩት የነበረው እና ይሄንን ነው የምላችሁ። ሌላ ምንም አልላችሁም። እግዚአብሔር ከእናንተ ጋር ይሁን። ብቻ በጣም ከባድ ነው። ባገኛችሁት ሊንክ ታዝዛችሁ አትሂዱ። ያገኛችሁትን ነገር አትሞክሩ። ቅድሚያ ከሰጣችሁ ሰው ሞክሩበት። እኔ የሆነ ሰው ሊንክ ሲልክልኝ መጀመሪያ የዛን ሰው ፎቶ ነው አስገብቼ የሞክረው። ምክንያቱም ለምን እንዴ የሆነ ነገር ቢመጣ እኔ ላይ ለምን ይደርሳል? ስለዚህ አስቀድሜ የምሞክርበት ያንኑ የሰጠኝን ሰው ነው እንጂ እኔ እንትን አልልም። ምክንያቱም በጣም መጥፎ ነው። ራሳችንን እንዳይጥ መሞከር ያታድርጉ። እነሱ አውቀውም ሊሆን ይችላል፣ ሌላ ሊንክም ሊሰጧችሁ ይችላሉ። ነገር ግን እናንተ ማወቅ አለባችሁ። ምንድን ነው እየሰጠን? ለምንድን ነው ይሄ ሰውስ እንደዚህ ያደረገው ብላችሁ ማሰብ አለባችሁ። ዝም ብላችሁ ያገኛችሁትን ነገር አታርጉ። ሊንካውን የሆነ ሰው ሊንክ ሲልክላችሁ መጀመሪያ የእነሱን ፎቶ ስክሪንሾት አንስታችሁ ሄዳችሁ ከዛ የእነሱን ፎቶ አስገቡና እዩት። ከዛ ምን እንደሚያመጣላችሁ በእነሱ ከሞከራችሁ በኋላ ከዛን እናንተ ኃላፊነት ወስዳችሁ የእናንተን ፎቶ ማቀናበር ነው እንጂ ሰው ሊንክ ላከልኝ ብሎ አታቀናብሩ። ሰው እየሳቀ ሲቀብራችሁ አታውቁም። እየሳቀ ነው የሚቀብራችሁ እና የሰውን አለ በእርግጥ መልካም ሰዎች አሉ። ነገር ግን እናንተ በጣም እንትን መሆን አለባችሁ። በቃ እናንተ ማሰብ አለባችሁ። ማን ነው ለእኔ ጠቃሚ ብላችሁ ማሰብ አለ። ሰው ወዳጅ መስሎ ቀባሪህ ነው የሚበዛው በዚህ ዘመን ላይ። ነገር ግን እኛ ካላወቅን እንትናችንን ማንም ሰው አያውቅልንም። ስለዚህ እኛ ደግሞ ከፈጣሪ በታች ራሳችንን መጠበቅ ግዴታችን ነው ማለት ነው። ራሳችሁን ጠብቁ። የአፕሊኬሽኑ አጠፋፍ ወይንም ደግሞ የፎቶ ድሌት አደራረጉን እዚህ ላይ እንደዚህ አድርጋችሁ ደልቱ ማለት ነው። ከዚህ የዘለለ ደግሞ ጥያቄ ካላችሁ ጠይቁኝ። እኔ ምን ጊዜም እመልሳለሁኝ አለውኝ፣ ነገም ዛሬም አለውኝ። ይሄንን ነው የምላችሁ ጋይስ። እንትኔን ምንድነው ዩቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁ ላይክ አድርጉ። ኮሜንትም እንዲሁም ኮሜንት መጻፍ የምትችሉ ልጆች የፈለጋችሁትን ነገር መጻፍ ትችላላችሁ። ጥያቄ፣ የፍቅረኛችሁን ወይንም ደግሞ አላም የባላችሁን ስልክ መጥለፍ የምትፈልጉ ነው ያልኩት ማለት ነው። ከዛ በዘለለ እኔ ያላልኩትን ነገር እንትን እንዳትሉ ፖስቱ ማለት ነው። እኔ የምጠይቃችሁን ወይንም ደግሞ እኔ የምላችሁን ነገር አድርጉ። ከዛን እኔ ከምላሴ ለሚወጣው ለአንድ በቴ እኔ ነኝ የምጠየቀው። ከአንድ በቴ ለወጣው ጥያቄ ራሴን ጠይቁኝ ማለት ነው። ሌላ ሰው መጠየቅ አያስፈልጋችሁም። ከኔ ሊንኩን ከወሰዳችሁ እኔ ነኝ ተጠያቂ። ከኔ ሊንኩን ሳትወስዱ ግን እኔ ተጠያቂ ልሆንላችሁ አልችልም። ምክንያቱም እኔ ተጠያቂ የምሆነው ከራሴ ኃላፊነት ወስጄ ለሰጠውት ነገር ነው። ከዛ በዘለለ ግን ኃላፊነት ወስጄ ልጠየቅ ወይንም ደግሞ ልወቀስ አልችልም ማለት ነው። ከቻላችሁ ይሄን አድርጉ። ቪዲዮአችሁን አጥፉ፣ ፎቶአችሁን አጥፉ። ኮፒው ችግር የለውም፣ ግን እናንተ ኦሪጂናል ፎቶውን ካላጠፋችሁት መቼም ሊጠፋ ስለማይችል እናንተ መጀመሪያ አፑን መደለት ያለባችሁ ኦሪጂናሉን ፎቶ አጥፍታችሁ ልክ እንደኔ። ከዛም በኋላ አፑን ድሌት ማድረግ ትችላላችሁ ማለት ነው።
እንደዚህ በማድረግ ይተባበሩን። አፕሊኬሽኑ ላይ የሄዳችሁ ደግሞ የምትደውሉ ልጆች ወይም የምታወሩ ልጆች እናንተ በድምጻችሁ የሆነ ችግር ውስጥ እንደምትገቡ አምናችሁበት ነው የምትገቡት ማለት ነው። ሲቀጥል በድምጽ ራሱ አታውሩት። ከማን ጋር እንደምታወሪ የት ታውቂያለሽ እንዴ? ምን ታውቂያለሽ? ስለዚህ አታውሩ። በድምጽ ራሱ ደውላችሁ አታውሩ። እና ይሄንን ነው እምለው። እኔ በድምጽ ራሱ እኔ አላወራም። ቴክስት ካለ ቴክስት መጻፍ ከቻላችሁ በቴክስት አውሩት። ከዛ በዘለለ ግን በድምጽ እየደወላችሁ አታውሩ። የሚመጣባችሁን ነገር አትዋጡትም፣ እረፉ። ዛሬ በጣም ሰውም ሆነ ሁሉም ነገር አንድ ሰው የሆነ ጥቅም ለማግኘት ነው የሆነ ነገር የሚያደርገው። ስለዚህ ይህ አፕሊኬሽን ለእናንተ ልብስ ሲሰጥ የሆነ ነገር ፈልጎ እንደሆነ ማወቅ አለብን። እኛ ለማወቅ ነው ይህን ነገር ውስጥ የገባ ነው። ስለዚህ እናንተም ደግሞ ከዚህ በኋላ ራሳችሁን መቆጠብ አለባችሁ ማለት ነው። ከዚህ በኋላ የሚመጣው ነገር እንዳይጥ መሞከሪያ አትሆኑ። ከቻላችሁ ራሳችሁን ከተቀበላችሁት ነገር ያን ነገር ከተቀበላችሁት ነገር ራስ ሞክሩበት ማለት ነው። ይሄን ነው የምላችሁ። እኔ ሌላ ምንም ነገር አላችሁም። ብቻ በጣም ከባድ ነው። ኮፒ ሊንክ ሼር አድርጉልኝ። ለማንኛውም ቲክቶክ ላይቭ ላይ ወይንም ደግሞ ዩቲዩብ ላይቭ ላይ ስንኖር እየመጣችሁ ታብታብ አድርጉልኝ። ለምጠይቁኝ ጥያቄ እዚህ ጋር ቆማለሁ ማለት ነው። ባይደና ሁኑ። ደህና ሁኑልኝ። ቻው። አመሰግናለኝ። ላይክ ያላደረጋችሁ ላይክ አድርጉ። ይሄን ቪዲዮ ሰው እንዲረጋጋ ወይንም ደግሞ ድሌት እንዲያደርገው ከፈለጋችሁ ሼር እያደረጋችሁ ለጓደኞቻችሁ አድርሱልኝ ማለት ነው።